ሰላም ጋይስ ዚስ ኢዝ ዳይት የ30 ቀን ቻሌንጅ መስራት ከጀመርን 10ኛ ቀናችን ላይ ነን። 10 በዛሬው ቪዲዮ ደግሞ የሚሆነው አዲስ ማይክ ገዝተናል። ተምብኔሉ ላይ እንዳያችሁት እዚህ ላይ ማለት ነው። አዲስ ማይክ ገዝተናል። ምን እንደምትባል ያት K31 Pro የምትታያችሁ ከሆነ እንጂ የአዲስ ማይክ ባለቤት ሆነናል ማለት ነው። ምን እንዳለው ሪቪው ምን ሰራ ይሆናል። ቪዲዮውን እስከ መጨረሻው ድረስ ማየታችሁን እንዳታቆሙ። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ማይኳ ይህን ትመስላለች። K31 ፕሮ ትባላለች። 2.4 ጊጋሄርዝ ምናምን መሰለኝ። የራሷ ፓወር ሴቪንግ ቦክስ አለው እና ማይኮቹ ይሄንን ይመስላሉ። የሚታያችሁ ከሆነ እቺን ነው የምታክለው ማለት ነው። አወተን ሪቪው እንሰራ ይሆናል። ተከታተሉ እስከ ቪዲዮ መጨረሻ ድረስ። as you guys can see here, this is my new mic K31 Pro እና ምን ይላል ኮላር ክሊፕ በተን ማይክሮፎን። እንደምታዩት እዚህ ጋር ናት ማይኳ፣ አነስ ያለች ናት። የአይፎን እና የአንድሮይድ መሰኪያ አላት። እዚህ ጋር ደግሞ የሚታያችሁ ከሆነ እንጃ እንደ ፓወር ምንድነው ይባለው ፓወር ባንክ አይነት ነገር አላት ማለት ነው። ምን እንዳይመስል አውጥተን እናያለን። 2.4 ጊጋሄርዝ ይላል። እዚህ ጋር ደግሞ እንደምታዩት ዋየርለስ ኮኔክሽን፣ ኖይዝ ሪዳክሽን አለው። እሱን ነው የፈለግኩት እኔም። ኢኮ ይላል። ቮሊዩም ኮንትሮል ማድረግ እንችላለን። ዳይሬክት ሲዲንግ አለ። ኢንተርቪዎችን መስራት እንችላለን እና ደግሞ ኤክስፕሎሪንግ ሾፕስ ፎር ሹቲንግ ይላል። ሌላኛው ደግሞ ሾርት ቪዲዮስ። ከሞላ ጎደል በጣም አሪፍ ነው። ይሄን ትመስላለች ካሜራችን። አውጥተን ደግሞ የምናያት ይሆናል ማለት ነው። እስቲ አውጥተን እናያት። እንዴት ላሳያችሁ ሪያክሽን። ማኑዋል አለን። ማኑዋሉ ምን እንደሆነ ምናምን የሚያስረዳን ነው። እቺ ትቀመጥ ለበኋላ ስለምታስፈልገን እቺን እናስቀምጣታለን። ቀጣይ ቻርጂንግ ኬዝ አለ። ይሄን ይመስላል። ቻርጀር አለን ማለት ነው። ሲ ታይፕ ቻርጀር አለን። ይሄንን እናስቀምጣለን። ኦኬ እንዘጋታለን። ወደ ዋናዋ ይከፈት። ይሄንን ነው የሚመስለው። ማይኳ እቺን ትመስላለች። እንደምታዩት እዚህ ጋር እንደሚታያችሁ ቆይ በደንብ ላሳያችሁ። ናይስ ፕሪቲ ኢትስ ሉኪንግ ሶ ፕሪቲ። ውስጥ ያወጣን ነው። እቺ ናት እቺ እንደምታያት በዚህ ጋር ሲ ታይፕ ይቀበላል፣ በዚህ ጋር የአይፎን ይቀበላል። ዘማይክ እያት እስቲ ምን እንደምመስል። ዋው እያት። ካሜራዋ የታለች? ይኸው እያት። እቺን ትመስላለች። እዚህ ጋር ሚዩት ማድረግ እንችላለን። ኒውዝ ሪዳክሽን አለ። ፓወሩን ያሳየናል። በጣም አሪፍ እቃ ትመስላለች። ሁለት አለው። እቃውም ይሄን ይመስላል። ቻርጀር እንትኗን ደግሞ አያችኋት እዚች ጋር 49 የምትለው። ዋው ጋይስ ማይኳ እንደምታዩት ተመችታችኋለች ብዬ አስባለሁ። ለእኔ ሁለተኛ ማይኬ ነው። እቺ በጣም አሪፍ ናት። ማይኬ ተበላሽታ ነበረ። እቺ ብዙ ስራ በዚች እንሰራለን ብዬ አስባለሁ። as you can see the mic
ፕሪቲ ናት በጣም እና ደግሞ ሂሬዝ ዘማኗል ቻርጂንግ ኬብል ይኸው እና ይሄን ትመስላለች ማለት ነው። በዚች ነው የምንሰካው። እስቲ ሰክተን ደግሞ ድምጻችን ይቀየራል ላይቀየር የሚለውን እናያለን። 1 ሚኒት ሰላም ሰላም ጋይስ የአቤዝ ቻናል ነው። ዋው ምን ተሰማኝ ጋይሶች? ምን ይሰማችኋል? ማይኩ አሪፍ ነው ወይስ አይደለም? ወደዳችሁት ወይስ አልወደዳችሁት? ከዚህ በኋላ ባበዱ ቪዲዮዎች ነው የምንገናኘው ማለት ነው። ብዙ ነገሮች እሰራላችኋለሁ። ተሻሽዬ ነው ከዚህ በኋላ የምመጣው። ማይክ ገዝተናል። ቀጣይ ካሜራ እንገዛለን። ቀጣይ እያልን ከፍ እያልን እያደግን እንሄዳለን ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ማይኩን ቴስት እናደርገዋለን።